የኢትዮጵያ አየር ኃይል ከ145 ሀገራት በ49ኛ ደረጃ ላይ ይቀመጣል ተባለ። 145 ሀገራትን በአጠቃላይ ወታደራዊ አቋማቸውን ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት የአየር ኃይል አቋምን ባላቸው መሳሪያና ዝግጁነት አወዳድሯል። ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች አማካኝነት መዝኖ ወይም ነጥብ ወይም ፓወር ኢንዴክስ ሰጥቷቸዋል። ከግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክ ይጠቀሳሉ። በ2026 የተከለሰ መረጃን መሰረት በማድረግ የአየር ኃይልና የባህር ኃይልን ጨምሮ የሀገራት አጠቃላይ ወታደራዊ አቅም ተለክቷል። አሜሪካ፣ ሩሲያ፣ ቻይና፣ ህንድና ሰሜን ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። ላይቤሪያ፣ ሱሪናም፣ ሴንትራል አፍሪካን ሪፐብሊክ፣ ቤልዝ እና ቡታን በዝርዝሩ መጨረሻ ላይ የሚገኙ 5 ሀገራት ናቸው ተብሏል። ወደ አፍሪካ ቀንድ ስንመጣ በዝርዝር ውስጥ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ኬንያ እና ደቡብ ሱዳን ተካተዋል። የአየር ኃይላችን ጥንካሬ እንዲሁም የመሳሪያ ክምችትና ዝግጅት ለማነጻጸር 9 ዝርዝሮች ቀርበዋል። ከእነዚህ መካከል አጠቃላይ የአውሮፕላን ብዛት ወይም ኤርክራፍት ቶታል፣ ተዋጊዎች ፋይተርስ እና የተዋጊዎች አይነት ወይም አታክ ታይፕስ ይጠቀሳሉ። አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖች ጨምሮ ሌሎች የአየር ኃይል መሳሪያዎች እንዲሁም የተዋጊዎች ማሰልጠኛ አውሮፕላኖችም በዝርዝሩ ተካተዋል። በተጨማሪም ልዩ ተልዕኮ የሚፈጽሙ አውሮፕላኖች ስፔሻል ሚሽን እና የተዋጊ አውሮፕላኖች ነዳጅ ጫኝ አመላላሽ ታንከር ፍሊት ተካተዋል። በመጨረሻም ሄሊኮፕተሮች እና ጥቃት የሚፈጽሙ ሄሊኮፕተሮች በዝርዝር ተጠቅሰዋል። ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረገጹ ላይ ያወጡት በአዲሱ የአውሮፓውያን ዓመት በ2026 መግቢያ ላይ ነው። ይህ የሀገራት ወታደራዊ አቅምን የሚመዝነው ተቋም መረጃዎችን የሚያጠናቅረው የተለያዩ ይፋዊ የመረጃ ምንጮችን መሰረት በማድረግ በመሆኑ ሀገራት በሚስጥር የሚይዟቸውን መረጃዎች አያካትትም። ከ145 ሀገራት መካከል ወታደራዊ አቅም 47ኛ ደረጃ ላይ ኢትዮጵያ ተቀምጣለች። ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ፓወር ኢንዴክስ ላይ ለኢትዮጵያ 0.8525 ሰጥቷታል። ይህ እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.0000 ሲሆን በዝርዝሩ በአንደኝነት የተቀመጠችው አሜሪካ እንደ ማነጻጸሪያ ብንወስድ የተሰጣት ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ የአየር አውሮፕላኖች መጠን ወይም ኤርክራፍት ቶታል 104 ከ145 ሀገራት 66ኛ መሆኑ ተመልክቷል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ወይም ሬድነስ ይመዝናል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75 በመቶ አማካይ ነጥብ አንጻር እንደሆነ ድረገጹ ይጠቁማል። ይህም በአጠቃላይ የሰራዊቱ ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳት እና የመሳሰሉትን ያካትታል። አገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉን ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 ሀገራት ጋር ተወዳድራ ነጥብ ተሰጥቷታል። ተዋጊ አውሮፕላኖች ወይም ፋይተርስ 25 ወይም 24.0 በመቶ ሲሆን ዝግጁነት 15 ነው። በዚህም 46ኛ ደረጃ ላይ ትገኛለች። ጥቃት ፈጻሚ አውሮፕላኖች አታክ ታይፕስ 0 አውሮፕላኖችና ሰው አልባ አውሮፕላኖች ድሮኖች ጨምሮ ሌሎችም የአየር መሳሪያዎች ወይም ትራንስፖርት ፊክስድ ዊንግ 9 ወይም 8.9 ሲሆን ዝግጁነት 5 ነው። በዚህም 42ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች ትሬነር 34 ወይም 32.7 ሲሆን ዝግጁነት 20 ነው። በዚህም 48ኛ ደረጃ ላይ ትገኛለች። ልዩ ተልዕኮን የሚፈጽሙ አውሮፕላኖች ስፔሻል ሚሽን 0 አውሮፕላን ነዳጅ ጫኝ አመላላሽ ታንከር ፍሊት 0 ሄሊኮፕተሮች ወይም ሄሊኮፕተርስ 31.7 ወይም 33 ሲሆን ዝግጁነት 20 ነው። በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች አታክ ሄሊኮፕተር 7 ወይም 6.7 ሲሆን ዝግጁነት 4 ነው። በዚህም ደረጃ ላይ 38ኛ ደረጃ ላይ ትገኛለች። እንግዲህ በአጠቃላይ በዚህ መስፈርት ወይም በተለያዩ መስፈርቶችን ያካተተው በአማካይ ውጤት ሲያስቀምጥ ከ145 ሀገራት መካከል በወታደራዊ አቅም ኢትዮጵያ 47ኛ ደረጃ ላይ እንደምትገኝ ግሎባል ፋየር ፓወር አስታውቋል። ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለዩ። የገዳ ስርዓት ተመራማሪ የነበሩት ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለይተዋል። ፕሮፌሰር አስመሮም የገዳ ስርዓት እንዲጠበቅ እንዲከበርና በዓለም አቀፍ ደረጃ እውቅና እንዲያገኝ የሰሩ በተለይም የኦሮሞ ሕዝብ ዲሞክራሲያዊ እሴቶችና የሰብአዊ መብት ጥበቃ መርሆች በጽሁፍ ተመዝግበው ለትውልድ እንዲሸጋገሩ ከፍተኛ አስተዋጽኦም አበርክተዋል። ገዳ ስርዓት ዙሪያ በርካታ መጻሕፍትና የምርምር ስራዎችን ለንባብ ያበቁት ፕሮፌሰር አስመሮም ለገሰ
የስርዓቱን ዲሞክራሲያዊነት በማጉላትም ለሰብአዊ መብት መከበርና ለህዝቦች ክብር በጽናት የታገሉም ሰው ናቸው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በፕሮፌሰር አስመሮም ለገሰ ህልፈተ ህይወት የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትም ተመኝተዋል። የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው ተገደሉ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብሎ ይጠበቁ የነበሩት የ53 ዓመቱ ሳይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ የዜና ወኪል ዘግቧል። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ይህን መሐመድ ጋዳፊ ከአውሮፓውያኑ 1999 ጀምሮ የሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣኑ ወርደው መገደላቸው ይታወሳል። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።